ሰላም እንዴት ናችሁ? በዛሬው ቆይታችን እንግዲህ የምንመለከተው ሲቪክስ ኤንድ ኢቲካል ኢዱኬሽን የፍሬሽማን ኮርስ በቻፕተር 3 ፓርት 1 ከዚህ በፊት ቆይተን ነበር። ዛሬ ደግሞ በቻፕተር 3 ፓርት 2 ተመልሰን ኢቲክስ ኤንድ ሪሊጂየስ ፌዝ የሚለውን ክፍል የምንመለከት ነው የሚሆነው ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ እያልኩኝ ጥሩ ቆይታን እንደሚኖረን ተስፋ አደርጋለሁኝ። ቀጥታ ወደ ክላሳችን እንግባ። ኢቲክስ ኤንድ ሪሊጂየስ ፌዝ የምንለው ምንድነው? ስነ ምግባር አለ። ከዚህ በተጨማሪ ደግሞ የእምነት ብለን የምናስቀምጠው ነገር አለ። ሪሊጂየስ ፌዝ እንግዲህ ለአብዛኛው ሰው ፎር መኒ ፒፕል ሞራሊቲ ኤንድ ሪሊጂየስ ፌዝ የምንለው ስነ ምግባር ወይም እምነት የምንለው ጎ ሃንድ ኢን ሃንድ አንድ ላይ የሚሄድ ነገር ነው። ፒፕል ቪው አክሽን አስ ኤ ቢንግ ራይት ኤንድ ሮንግ ኢን ተርምስ ኦፍ ዌዘር ዘይ አር ኮማንድድ ባይ ጋድ። ሰዎች ለድርጊቶቻቸው ራይት ነው ሮንግ ነው የሚለውን ጀስቲፊኬሽን የሚሰጡት ከፈጣሪ ትዕዛዝ በመነሳት ነው። ፈጣሪ አዞናል የሚሉትን ምን እያሉ ይሄዳሉ? ጉድ ነው፣ ራይት ነው፣ ልክ ነው እያሉ ኮሬክት ነው ሲሉ፣ ፈጣሪ አታድርገው ብሎናል ደግሞ የሚባለውን ከምን አንጻር ያዩታል? ሮንግ ነው፣ ልክ አይደለም፣ ተገቢ አይደለም እያሉ ይሄዳሉ ማለት ነው። ስለዚህ ሰዎች ከምን አንጻር ያዩታል ጉድና ሮንግን? ኮማንድድ ባይ ጋድ ነው የሚያዩት፣ ከዛ አንጻር ያዩታል። ስለዚህ ሞራሊቲ እና ሪሊጂየስ ፌዝ ሃንድ ኢን ሃንድ ይሄዳል እንላለን። Some moral philosophers do not view arguments based on religious faith as a being rational difference. አንዳንድ ፈላስፋዎች ግን እንግዲህ አርጊውመንቶችን ከሪሊጂየስ ፌዝ አንጻር አያዩም። We are able to know what is right and wrong without relying on a divine commandment. ከፈጣሪ ትእዛዛት ውጪ ነው ይሄ ልክና ልክ ያልሆነውን ነገር መለየት ያለብን ብለው ነው የሚያነሱት እነሱ እንደ ፈላስፋዎቹ። አብዛኛው ህዝብ ግን የሚጠቀመው ያው ዲቫይን ኮማንድመንትን ነው። ታዲያ ፌዝ ቤዝድ አርጊውመንት እምነትን ቤዝ ያደረገ አርጊውመንት መመስረት ለድርጊቶቻችን ፈጣሪ ስላዘዘን ነው ልክ የሆነው፣ ፈጣሪ ልክ አይደለም ስላለን ነው ሮንግ የምንለው ካልን፣ ወይም ደግሞ ፈጣሪን እንዳናስቀይም ነው ብለን የምናደርግ ከሆነ is there relevant ነው አግባብነት አለው ወይ ካልን to a moral philosophy for several reasons አዎ አግባብነት አለው ወይም it is relevant ነው to moral philosophy ለስነ ምግባር ለሚባለው እሳቤ በጣም ጠቃሚ ነው። ፌዝ ቤዝድ የሚባለው አርጊውመንት እንዴት ካልን people do not always agree on what is right and wrong. It is not therefore clear in that we can determine what is right and wrong simply through rational reflection. እኛ ሰዎች እንግዲህ እንታወቃለን አይደለ? people do not always agree on what is right and wrong ልክ ነው አይደለም በሚባለው እሳቤ ላይ እኛ ሰዎች አንስማማም። ማለት የትኛው ነው ልክ ስንባል አንዳንዶቻችን ኦን ጀስቲፊኬሽን ሲመጣ የፍልስፍናው የራሱን ክፍል ሲያመጣ ልክ ነው አይደለም በሚለው ላይ ሰዎች ስለሚጨቃጨቁ ነው ብዙ ቲዮሪዎች ራሱ የተቀመጡ። ታዲያ ግን ፌዝ ቤዝድ ግን ሲሆን እምነት ተኮር ግን ሲሆን ሰውን ወደ አንድ ራሽናል ሪፍሌክሽን ማምጣት ይቻላል። ምን ማለት መሰላችሁ? ፈጣሪ ያዘዘን ነው ብለው ስለሚሄዱ በዛው ልክ ሰዎች ጉድ ብለው የሚያደርጉት ነገር አሁን ለምሳሌ ሰውን ማገዝ፣ ሰውን መርዳት፣ የተቸገረን ማንሳት ምንድነው? በፈጣሪም የታዘዘ ጥሩም የሆነ ድርጊት ነው። ስለዚህ ሰውን አንድን ሰው ሄዳችሁ ሰውን ማገዝ፣ ሰውን መርዳት ጥሩ ነው ብትሉት በፈጣሪም የታዘዘ ስለሆነ ምን ይላችኋል ማለት ነው? አዎ ተገቢ ነው ይላችኋል ማለት ነው። ምናልባት ከፍልስፍና አንጻር ሰውን ማገዝ ኤክስ ውድቅ ሊሆንበት የሚችልባቸው ሁኔታዎች አሉ። ከኢጎይዝም አንጻር ልታነሱት ትችላላችሁ። ስለዚህ ይሄኛው ጥሩ ነው ማለት ነው። many people in the world do not look religion for moral guidance. አብዛኛው ህዝብ ደግሞ እንግዲህ in the world do look religion አብዛኛው ህዝብን ከተመለከታችሁት ለሞራል ጋይዳንሱ አንድ ነገር ልክ ነው አይደለም ለማለቱ የሚጠቀመው ሪሊጂየስ ቤዝድ ነው። ፌዝ ቤዝድ የሆነ አርጊውመንት ነው። ህፃናቶችን ማየት ትችላላችሁ። አንድ ህፃን ልጅ ልክ የሆነ ነገር ምንድነው ብታሉት ፈጣሪን ማክበር፣ ለፈጣሪ መታዘዝ፣ ፈጣሪ የሚወደውን ማድረግ እያለ ነው የሚነግራችሁ ህግና ትዕዛዙን። ስለዚህ ህፃኑ ልጅ ጀምሮ እኛ ትላልቅ ሰዎችም ብለን ወይም በእናንተ ግቢ ውስጥ ያላችሁም እንዲሁም ሌሎች ሰዎችም ብንሆን የምንመራበት ህጋችን ደግሞ ይሄኛው ነው። ምንድነው? ኤርሊየስ ፌዝ ነው ማለት ነው። ስለዚህ አብዛኛው ሰው የሚጠቀመው ስለሆነ አዎ ሬሌቫንት ነው አግባብነት አለው ልንል ያስችለናል። we should not underestimate the ability of the moral teaching of religious tradition. ስለዚህ እምነትን ስራ አንደርስቲሜት ልናደርገው አንችልም in the moral teaching ላይ ማለት ነው። to pursue the public to embrace a higher moral ground standards ሰዎች በጣም ጥሩ የሆነ ስነ ምግባራዊ ስታንዳርድ እንዲኖራቸው
ማስቻል የሚችል ማሳመን የሚችል ስለሆነ moral principles and decisions should be justified by rational arguments. In this consideration of religious arguments should not be excluded from the study of ethics. በአጠቃላይ ብቻ የሪሊጂየስ አርጊመንት የምንለው ከኢቲክስ ጥናት ተለይቶ መታየት የለበትም ይለናል ማለት ነው። እሺ ቴስቲንግ ሞራል አርጊመንትስ ሞራል አርጊመንቶቻችንን ቴስት ማድረግ ማለት ነው። ክሪቲካል ሪዝኒንግ ኢዝ አባውት አስኪንግ ኩዌሽን ማለት አሁን ለምሳሌ ክሪቲካል ሪዝኒንግ አለ ለስሜቶቻችሁ የሆነ ልክ ነው ብላችሁ ለሞራል ድርጊቶቻችሁ ክሪቲካል ሪዝኒንግ ማለት ኢት ኢዝ አባውት አስኪንግ ኩዌሽን ጥያቄዎችን መጠየቅ ነው። እንዴት፣ ለምን፣ ወዴት እያላችሁ አንዱን ድርጊት ስትፈትኑት በጥያቄ ኢቫሉዌሽኑ ይታያል። ያኔ አዎ በእርግጥም ልክ ነው ትላላችሁ ማለት ነው። ለምሳሌ እኔ ዛሬ ሄጄ የሆነን ሰውን ለሆነ ሰው ብር ሰጠው። ክሪቲካል ሪዝኒንግ ስታደርጉ ዩ አር አስኪንግ ኩዌሽን ጥያቄ ነው የምትጠይቁት። ለምን ሰጠኸው? ኢንቲዩሽንክ ምንድን ነው? ለምን እንዲያደረከው እያላችሁ የእኔን ምን ትፈትኑታላችሁ? ልክነትና ልክ አለመሆን። ከዛ በመነሳት አይ የሰጠኸው ጉድ ነው እንዲሁም ባድ ነው ልትሉ ትችላላችሁ ማለት ነው። whenever anyone gives us to reason to support an argument. ስለዚህ critical reasoning is what ምን አለን? is about asking questions. It is important and useful to develop the ability to test your own arguments and those others. ከዚህ በተጨማሪ ደግሞ የራሳችሁን አርጊውመንትም እንዲሁም የሌሎችንም ደግሞ ኢቫሉዌት ለማድረግ በጣም ጠቃሚ ነገር ነው። ሰዎች ዝም ብሎ የሆነ ነገር ሲነግሯችሁ ክሪቲካል ኢቫሉዌት አድርጉ ማለት ጥያቄዎችን ጠይቁ። ያኔ ነው በትክክል መፈተን የሚችለው ሰዎቹ የሚያደርጉት ነገር ልክ ነው ወይ ልክስ አይደለም ወይ የሚለው የሚታየው። ታዲያ እንዴት ቴስት እንዳደርግ ካላችሁ የተለያዩ ሀሳቦች ይነሳሉ። ዛት ኢዝ አንደኛ ፋክቹዋል አኩሬሲ የምንለው ነገር ነው። ፋክቹዋል አኩሬሲ ማለት ምን ማለት ነው? we should know derive an out from an is ኢቲክስ ማለት አውት ቱ ዱ ነው አይደለ? ሰዎች ምን ማድረግ አለባቸው እንጂ ኢዝ እያለ አይደለም። አሁን ዳሽ ኢዝ ምናምን ስትሉ ኤግ ኢዝ ምናምን እንቁላል ማለት ከሚል ሀሳብ አይደለም። ኢቲክስ ማለት አውት ቱ ዱ ነው፣ ማድረግ አለባቸው፣ ትዕዛዝን መሰረት ያደረገ ነው። ስለዚህ የአንድን ነገር የአንድን አርጊመንት ፋክቹዋል አኩሬሲ ስታነሱት ኢዝ ከሚል ሀሳብ ወይም ማለት ብለን ከምናነሳው ሀሳብ አይነሳም። አውት ቱ ዱ ምን ማድረግ አለብን ከሚለው ሀሳብ ጋር ሞርሊ ምን የሆነ ነው ሪሌትድ የሆነ ነው። we cannot say that something is wrong or right simply based on how things are። ስለዚህ ኢዝ ማለት ነው አይደለ? የአንድ ነገር ልክና ልክ አለመሆን ነገርየው ስለሆነው ወይም ደግሞ how things are ብቻ ቤዝድ አድርገን መሰረት አድርገን አይደለም መወሰን የምንችለው። አሁን ለምሳሌ ዶሮ ማለት የቤት እንስሳ የሆነ እንትን ነው ልንል እንችላለን አይደለ? ስለዚህ ዶሮ ልክና አይደለም የሚለውን ምናልባት ተገቢ የሆነ ምሳሌ ሊሆን ይችላል። ሮንግና ራይትን የሚለውን የምንወስነው ከዚህ ምን ማለት ነው ወይም ኢዝ ወይም how things are ከሚለው በመነሳት አይደለም ነው የሚለን ማለት ነው። ስለዚህ the accuracy of a factual content of discussion is very important, otherwise the moral argument would lose its force። ስለዚህ የፋክቹዋል ኮንቴንት የፋክቹዋል አኩሬሲ መኖር በጣም ወሳኝ ነው። ካልሆነ አርጊመንታችን ሉዝ ኢት ፎርስ ኃይሉን ያጣል። ሌላው ኮንሲስተንሲ ነው። ኮንሲስተንሲ ማለት ቀጣይነት። arguments need to be consistent ማለት you have to show that as there is a moral difference between the two, otherwise your arguments are inconsistent። ምን ማለት መሰላችሁ? ለምሳሌ ትናንትና ሰውን ማክበር ልክ ነው ካላችሁ ዛሬም መሆን አለበት፣ ነገም መሆን አለበት፣ ከነገ ወዲያም መቼም መሆን አለበት። በቃ argument needs to be consistent። ዛሬ ሆኖ ነገ ያልሆነ፣ ዛሬ ሆኖ ነገ ያልሆነ ነገር ኮንሲስተንሲ ስለሌለው ምን አንለውም፣ በቃ አርጊውመንቱ የተሳካ ነው ወይም ብለን ልናስቀምጠው የምንችለው ነገር አይደለም ማለት ነው። ኮንሲስተንሲ ማለት ይሄኛው። አንዳንዴ ግን አለ ኤግዛምፕል ሞራል አርጊውመንት ዛት ዲቤትስ ኦውንድ ባይ ፑር ኔሽንስ ቱ ኢንተርናሽናል ሌንደርስ ሹድ ቢ ካንስልድ። አንዳንድ ጊዜ ግን ትክክለኛ ዲፈረንሱን ማሳየት መቻል አለባቸው የሚለን በቀይ የተጻፈው ጽሁፍ ለዛ ነው። የአርጊውመንት ዛት ኢንኮንሲስተንት የሚሆንባቸው ሁኔታዎች አሉ። ሞራል አርጊውመንት ዛት ዴፕትስ ለምሳሌ ሀብታም ሀገራቶች ድሃ ሀገራቶች የተበደሯቸውን ብር ቢቀንሱላቸው ምንድነው መልካም ነው ከተባለ ይህ ሀሳብ እንደ አንድ አርጊውመንት ቢቀጥል ኮንሲስተንት ቢሆን ብለን
ወደ ሀገር ወደ ናሽናል ሌቭል ደግሞ ወርደን ሀብታም ሰዎች ድሃ ለድሃ ያበደሩትን ብር ቢተው ጥሩ ነው ብለን ማስቀመጥ የለብንም ነው። ይህ ኮንሲስተንሲ የለውም። ኮንሲስተንሲው በዛው መሰረት ነው መቀጠል ያለበት ነው። እሺ ሌላው ደግሞ ጉድዊል ነው። ጉድዊል ማለት መልካም ፈቃድ። ዋይል አርጊውመንትስ ሜቢ ፋክቹዋል ኮንቴንትን ሊያሟላ ይችላል፣ ኮንሲስተንት ሊሆን ይችላል። ከዚህ በተጨማሪ ግን ኤግዜምፕሊፋይ ጉድዊል የመልካም ምኞት ምሳሌ ኤግዜምፕሊፋይ ማድረግ መቻል አለበት። ይሄ ጉድዊል የምንለውን ነገር this involves resorting to our intuition and emotion which are notoriously difficult to integrate with rigorous theoretical debate። እንግዲህ ጉድዊል ማለት መልካም ፍቃድ፣ መልካም ምኞት አይደለ? ነገሩን ያደረጋችሁት ለምንድን ነው ስትባሉ ለዛ ነገር መልካም ፍቃድ ሊኖራችሁ ይገባል። ያ ነገር ጉድ ነው፣ ሞራል አርጊውመንቱ ልክ ነው ለማለት ማለት ነው። ፋክቹዋሉን አዎ ቀጣይነት አለው፣ አዎ ፋክቹዋል አኩሬሲ አለው ከማለትም ምን ባሻገር ማለት ነው። ቲንኪንግ ኢቲካሊ ኤ ፍሬምወርክ ፎር ሞራል ዲሲዥን ሜኪንግ በስነ ምግባራዊ አስተሳሰብ ስነ ምግባራዊ አስተሳሰብ ይለናል። ፍሬምወርክ ፎር ሞራል ዲሲዥን ሜኪንግ። እሺ ይህንን ሀሳብ ደግሞ ስንመለከተው ፈርስት ስቴፕ ኢን አናላይዚንግ ሞራል ኢሹ ኢዝ ጌት ዘ ፋክት። መጀመሪያ ላይ አንድ ነገር አናላይዝ ከማድረግ በፊት ነገርየውን ማወቅ ያስፈልጋል። በት ሃቪንግ ዘ ፋክት ኢዝ ኖት ኢነፍ። ነገሩ ምንድን ነው ነው። አሁን ለምሳሌ ጥሩ ነው መጥፎ ነው ብላችሁ ምኑ ነው አይደለም የምትሉኝ፣ ምኑ ትሉኛላችሁ። ጌቲንግ ዘ ፋክት ማለት ያ ነው። ነገሩን ማወቅ ያስፈልጋል ለመወሰን። ነገሩ ግን ብቻም ደግሞ ስለመጣ አዎ ይሄ እኮ ልክ ነው ልትሉኝም አትችሉም። ኢዝ ኖት ኢነፍ ኦልዞ ኢቲካል ዲልስ ማለት ፋክትስ ባይ ዘምሰልቭስ ኖት ቴል አስ ዋት ኢዝ ዘይ ዱ ኖት ቴል አስ ዋት አውት ቱ ቢ። ቅድምም ብያችኋለሁ። ፋክቹዋል አኩሬሲ ብያችሁ የለ ፋክት የምንለው ነገር በራሱ ኢዝ ተብሎ ነው የሚነሳው፣ ማለት ተብሎ ነው የሚነገረው። ስለዚህ አውት ቱ ቢ አይደለም። እንደ ኢቲክስ ደግሞ አውት ቱ ዱ፣ አውት ቱ ቢ ምን መሆን አለበት፣ ምን እንዴት ይደረግ እየተባለ ነው የሚሰራው። ሶ ኦልዞ ኢቲክስ ዲልስ ዊዝ ራይት ኤንድ ሮንግ ኢት ኢዝ ኖት ኤ ዲሲፕሊን ዛት ኦልዌይስ ሊድስ ኤቨሪዋን ቱ ዘ ሴም ኮንክሉዥን። ስነ ምግባር ብለን የምናነሳው ነገር ራሱ ልክና መጥፎ የሚባለውን እሳቤ የሚያጠና ሳይንስ እንደመሆኑ መጠን ሰዎች በተመሳሳይም ለአንድ ጉዳይ ምን ሲሆኑ እናያቸዋለን፣ ልክም ነው ልክም አይደለም የሚል ውሳኔ ላይ ሲገቡ ልናያቸው እንችላለን። ስለዚህ ዲሳይዲንግ አን ኤቲካል ኢሹ ካን ቢ ኢኳሊ ዲፊካልት ፎር ኮንሰርቫቲቭስ ኤንድ ላይበራልስ። ስለዚህ ስነ ምግባራዊ የሆነን ኢሹ መለየትም አንዳንዴ ይከብዳል። ይሄ ነፃ ላይበራሊቶች ወይም ደግሞ ኮንሰርቫቲቭ ወግ አጥባቂ ናቸው ከምንላቸው ወይም ላይበራል ብለን ከምናነሳቸው ሰዎች አንፃር መዳኘት አንዳንዴ ወግ አጥባቂ ከሆነ ሰውየው ምናልባት ወደ ዴኖቶሎጂ ከሄደ እንደ ወግ አጥባቂ ከሆነ ለምን አደረክ ብሎ አረ መጥፎ ነው ሊል ይችላል። ላይበራልስ ደግሞ ሲሆን ምን ሊል ይችላል? ምንም አይልም ጉድ ነው ብሎም ሊያስቀምጠው ይችላል። ስለዚህ ኢቲካል በራሱ አንዳንዴ ቶሎ ዲፋይን አይደረግም። ብቻ ግን ቱጌዘር ሪፍሌክሽን ኦን ሰች ዲፊካልት ኩዌሽን ሪፍሌክሽን ምልከታዎቻችንን በእነዚህ አይነት ዲፊካልት ኩዌሽኖች ውስጥ ስንገባ እንዴት አድርገን እንዳኛቸው የሚለውን ነገር ግን እንመልከት። የተለያዩ ሀሳቦች አሉ። ፌርነስ ኤንድ ጀስቲስ፣ ዘ ኮመን ጉድ፣ ዩቲሊታሪያን፣ ዘ ራይት ኤንድ ዘ ቨርቹ ተብሎ የሚነሱ እሱን እናያለን። የመጀመሪያው ፌርነስ ኤንድ ጀስቲስ አፕሮች ነው። ልብ በሉ እነዚህን ሀሳቦች የምናነሳው ለሞራል ዲሲሽኖቻችን እንዴት ነው ቲንኪንግ ኢቲካሊ የምናደርገው ወይም ደግሞ ተገቢ የሆነ አስቸጋሪ ነው። ኢቲክስ ማለት ጉድንም ባድንም የሚያጠና ነው። ሶ እነዚህን ነገሮች እንዴት አድርገን እነዚህ ልክ ነው አይደለም የሚለውን እንዴት እንወስን ነው የሚለው እና የመጀመሪያው ፌርነስ ኤንድ ጀስቲስ አፕሮች። ከዚህ በኋላ ያለው እሳቤ በብዛት ማለትም ፌርነስ ኤንድ ጀስቲስ አፕሮች እኒህ ሶስቱ በዋናነት ዛሬ ላይ የምናነሳው ዘ ኮመን ጉድ እንዲሁም እነዚህ እሳቤዎች ፈተና ላይ በደንብ የሚመጡ ስለሆኑ ልብ ብላችሁ አድምጡኝ። ፌርነስ ኤንድ ጀስቲስ አፕሮች የሚባለው ያመጣው it is roots in the teaching of ancient Greek philosopher Aristotle who said that ይሄ እሳቤ የመጣው ከአርስቶትል ሲሆን አርስቶትል ምን ብሏል? ኢኳል should be treated equally and unequals unequally። እችኛዋን ራሱ አረፍተ ነገር እችኛዋን ያላትን አባባል በደንብ ያዟት። ቃል እያቀያየሩ እችኛዋን አን የምትለዋን እያወጡ በመብጫ ላይ ያመጡታል። እሺ ኢኳልስ should be treated equally
አንኢኳልስ አንኢኳሊ። ምን አለ አርስቶትል? እኩል የሆኑ ሰዎች እኩል፣ እኩል ያልሆኑ ደግሞ እኩል ሳይሆኑ እንደዛው እንደሆኑ ሊዳኙ ምን ያስፈልጋል? ኢኳል ሹድ ቢ ትሪትድ ኢኳሊ። እኩል የሆነውን ሰው እኩል፣ እኩል ያልሆነውን ደግሞ በዛው ልክ መዳኘት። ምን ማለት መሰላችሁ? ዘ ቤዚክ ሞራል ኩዌሽን ኢን ዚስ አፕሮች ኢዝ፣ ዋና ጥያቄው ሃው ፌር ኢዝ አን አክሽን የሚለው አንደኛው ጥያቄው ሲሆን ዳዝ ኢት ትሪት ኤቭሪዋን ኢን ዘ ሴም ዌይ ኦር ዳዝ ኢት ሾው ፌቨሪቲዝም ኤንድ ዲስክሪሚኔሽን፣ ሰዎችን በተገቢ መልኩ ወይ ነው ወይ ወይም ምንንከባከበው ፌር የሆነ ትሪትመንት አለን ወይ የሚለውን ያነሳና ወይም ደግሞ ለሰዎች ማዳላት መድሎ አለ ወይ የሚለውን ነው የሚያነሳው። ስለዚህ ኢኳል ሹድ ቢ ትሪትድ ኢኳሊ፣ እኩልን የሆነን ሰው እኩል መዳኘት፣ እኩል ያልሆነው ነው እኩል አለመዳኘት ነው የሚለው። ስለዚህ ምን ማለት መሰላችሁ? ፌቨሪቲዝም ወይም ዲስክሪሚኔሽን የሚባለው ሀሳብ ይቅርና ነው የሚለን። ሁለቱን ምሳሌዎች ተመልክተን የሆነ ምሳሌ ማስቀመጥ እንሞክራለን። ፌቨሪቲዝም ማለት gives benefit to some people what without a justifiable reason for singling them out። ያዙት። ፌቨሪቲዝም gives what benefit to some people without a justifiable reason for singling them out። አንድም ሰው ያለምንም ምክንያት ጥቅም ስትሰጡት ምን ይባላል? ፌቨሪቲዝም ይባላል። ሰውየው ለእናንተ ምንም አላደረገም፣ ምንም አይነት ውለታ የለበትም። በቃ ዊዝአውት ኤ ጀስቲፋይብል ሪዝን፣ በቂ ምክንያት እንኳን ሳይኖራችሁ ጊቭስ ቤኔፊት ሲሆን ፌቨሪቲዝም ይባላል። ዲስክሪሚኔሽን ግን ሲሆን ኢምፖዝስ በርደንስ ኦን ፒፕል who are not different from those on whom the burdens are not imposed ነው። ዲስክሪሚኔሽን ደግሞ ማለት የፌቨሪቲዝም ተቃራኒ ነው ማለት እንችላለን። በቃ አንድን ሰው ያለምንም በቂ ምክንያት በርደን ጫና ስንጭንም ኢምፖዚንግ የበርደን ነው። ወይም ደግሞ ተመሳሳይ የሆኑ ሰዎች አሉ፣ አንደኛውን ትታችሁ አንደኛው ላይ ምን ስታሳድሩበት? በርደን ጫና ስታሳድሩበት ማለት ነው። እሱኛው ተብሎ ሊቀመጥ ይችላል። ነገር ግን ቦዝ ፌቨሪቲዝም ኤንድ ዲስክሪሚኔሽን አር አንጀስት ኤንድ ሮንግ። ሁለቱም ፌቨሪቲዝምም በለው አንድን ሰው ያለምንም ምክንያት መጥቀም መጉዳትም ምን የሆነ ነገር አይደለም። ኢዝ አንጀስት ኤንድ ሮንግ የሆነ ተገቢ የሆነ ድርጊት አይደለም። ኢቲካል ኖሌጅ ኢዝ ኖት ፕሪሳይስ ኖሌጅ። ስነ ምግባራዊ እውቀት ብለን የምናነሳው እንዲሁ ኢዝ ኖት ግልጽ የሆነ እውቀት አለ። ኖት ፕሪሳይስ ኖሌጅ ማለት ልክ እንደ ሎጂክ ልክ እንደ ማትስ አይደለም አይደለ? ስነ ምግባር ብለን የምናነሳው ነገር ኤ ጀነራል ኖሌጅ ላይክ ኖሌጅ ኦፍ ኒውትሪሽን ኤንድ ኤክሰርሳይዝ። ልክ ስለ እንቅስቃሴ፣ ስለ አበላል፣ ስለ አመጋገብ እንደምታውቁት ጀነራል ኖሌጅ ነው በህዝቡ ዘንድ ያለ። ኢት ኢዝ ኤ ፕራክቲካል ዲሲፕሊን ሬዘር ዛን ቲዮሬቲካል ዋን። ከቲዮሪም በላይ ፕራክቲስን የሚጠይቅ ነው። ምን ማለት መሰላችሁ? ስነ ምግባር ሲባል ምን ይጠይቃል? ፕራክቲስን ይጠይቃል። ከቲዮሪ በላይ ድርጊትን ይጠይቃል። ከዚህ በፊት ባነሳናቸው ክፍሎች ውስጥ የአንድን ሰው ደም በጎነት ከማወቅ ይልቅ ደሙን ማወቅ ይቀላል ይለናል። ፕራክቲካል ዲሲፕሊን ነው ማለት ደሙን እንዲሁ ከቲዮሪ አንጻር እኔ ወግቼ ላቅ እችላለሁ። ፕራክቲካል ግን መሆን አለበት። የአንድ ሰው በጎነት በሚሰራው ሰው ይታወቃል እንጂ እንዲሁ የሚገለጥ ስላልሆነ። ሶ in order to become good, one could not simply study what virtue is. One must actually be virtuous, practice it ይለናል ማለት ነው። ስለዚህ አንድን ሰው በጎ ነው የምትሉት ስለ በጎነት ስላጠና ቨርቹ ማለት እንዲህ ነው ስላለ ሳይሆን በጎ ሆኖ one must actually be virtuous, practice it ሲያደርገው ሲተገብረው ነው መሆን ያለበት። So everything was done with some goal in mind, that is goal is good ነው። እንግዲህ ሁሉም ነገር ወይም ግቡ ሄዶ ምንድነው የሆነ ግባችን ጉድ የሚባል ሃይ ሞራል ግራውንድ ላይ መድረስ ነው። ያ ጉድ ብለን የምንጠራው ነገር አልቲሜት ጎላችን ታዲያ ምን ይሆናል? ኮል ዘ ሃይስት ጉድ ኢት ካን ቢ ሃፒነስ፣ ደስታ ተብሎ ይገለጣል። ይሄ ሀሳቢ ለምን ሃፒነስ እዚህ ጋር መጣ ካላችሁ ሄዶኒስት የሚባለውን ሀሳብ መመልከት በቂ ነው። ሄዶኒስቶች ምንድን ነው የሚያስቡት? ደስታን ጉድ ባድ ይሉታል አይደለ? ስለዚህ ሃፒነስ ኢዝ ሞር ሪሌትድ ዊዝ ጉድ፣ ባድ ደግሞ ከፔን ጋር ሞር የሚያያዝ ነገር ነው። ሶ ፋይንድ ሃፒነስ ፋይንድ ጉድ
ascertaining the specific function of a man ነው። ታዲያ የሰው ልጅ ዋናው ስራው ምንድን ነው ብትሉኝ ደስታን መፈለግ ነው ወይም ጉድ የሆነን ስራ መስራት ይሆናል ማለት ነው። Human function is not to do what makes it human, to be good at what it said it apart from everything else, the ability to reason or logos ይለናል ማለት ነው። ታዲያ humans belong to one four categories ሰዎችን ለአራት ከፍለን ልንመለከታቸው እንችላለን። it can be virtuous ከበጎነት አንጻር the continent the incontinent and the vicious ተብለው ሊገለጹ ይችላሉ ማለት ነው። እና ይሄ መንገድ ከዚህ በተጨማሪ this approach focuses on how favorably and unfavorably our action distribute benefit and burdens among the members of a group ታዲያ ይህ ፌርነስ ኤንድ ጀስቲስ የሚባለው እሳቤ ሌላ የሚያነሳው ነገር ምንድን ነው መሰላችሁ? this approach focuses ትኩረት አድርጎም የሚሰራውም how favorably and unfavorably our action ተገቢና ተገቢ ያልሆኑ ድርጊቶቻችን እንዴት ነው distribute benefit በሰዎች ዘንድ ማለት distribute benefit ማለት ፌቨሪቲዝም እንዲሁም ደግሞ ዲስትሪቢዩት በርደን ማለት ደግሞ ዲስክሪሚኔሽንን አሞንግ የሜምበር ግሩፕ እናሰራጫለን። ታዲያ አርስቶትል ይሄ ነገር ተገቢ አይደለም፣ ፌቨሪቲዝምም ልክ አይደለም፣ ዲስክሪሚኔሽንም ልክ አይደለም በሚለው ቴስት ማድረግ ያስችለናል ነው የሚለው። ስለዚህ ዋና ሀሳቢው የዚህ ፕሪንሲፕል ምንድን ነው? treat people the same unless there are morally relevant differences between them በሰዎች መካከል በቂና ተገቢ የሆነ ልዩነት እስከሌለ ድረስ ትሪት ፒፕል ዘ ሴም በተመሳሳይ መልኩ ሰዎችን ምን አድርግ ትሪት አድርግ የሚል እሳቤን ያስቀምጣል ማለት ነው። ኢት ኢዝ ኦል አባውት ፌርነስ ኤንድ ጀስቲስ። ሌላው ዘ ኮመን ጉድ አፕሮችን እንመልከት። ኮመን ጉድ አፕሮችን ደግሞ እንግዲህ ስንመለከት የግሪክ ፊሎሶፈር ምን ይላል? ላይፍ ኢን ኮሚኒቲ ኢዝ ኤ ጉድ ላይፍ ኢን ኢትሰልፍ በማህበረሰብ ውስጥ መኖር በራሱ ጥሩ ነው ብሎ ነው የሚያነሱት። በማህበረሰብ ውስጥ ተሳትፎ መኖር ኢን ኢትሰልፍ ምንም አይነት ነገር ሳናስቀምጥ ኢት ኢዝ ጉድ በቃ በራሱ ኤንድ አወር አክሽን ሹድ ኮንትሪቢዩት ቱ ዛት ላይፍ። ታዲያ በማህበረሰብ ውስጥ መኖር በራሱ ጥሩ ከሆነ እኛም በዛ ውስጥ መኖራችን እኛም በዛ ውስጥ እንኖር የምናደርጋቸው አክሽኖች ሹድ ኮንትሪቢዩት ቱ ዛት ላይፍ ለዛ ህይወት አበርክቶት አላቸው ማለት ነው። ኢንተርሎኪንግ ሪሌሽንሺፕስ ኦፍ ሶሳይቲ are the basis of ethical reasoning. Respect and compassion for all others, especially the vulnerable, are requirements of such reasoning. ታዲያ በማህበረሰብ ውስጥ ባለ ግንኙነት ውስጥ የሚታዩ ኢቲካል ሪዝኒንጎች አሉ። እነዛ ሪዝኒንጎች ምንድን ናቸው? ማለት ሰዎች ሩህ ትሁት ይሆናሉ፣ ሰዎች ሪስፔክት ኢች አዘር ይከባበራሉ፣ ፎር ኦል አዘርስ አይደለ? ስለዚህ እነዚህ ነገሮች ቨልነራብል አር እነዚህ አንድ ሪኳየርመንት ናቸው በማህበረሰብ ውስጥ ለመኖራችን እንደ አንድ ጥሩ ነገር። ኮመን ጉድ የሚለውም ለዛ ነው። ኮመን ምንድን ነው? የጋራ የሚል እሳቤ አይደለ? ላይፍ ኢን ኮሚኒቲ ደግሞ ማለት ኢት ኢዝ ላይክ ኤ ኮመን በጋራ መኖር ኢት ኢዝ ኤ ጉድ ኢን ኢትሰልፍ ማለት ነው። አፕሮቹ በሌላ ስያሜ ይባላል አቴንሽን ቱ ዘ ኮመን ኮንዲሽን ዛት አር ኢምፖርታንት ቱ ዘ ዌልፌር ኦፍ ኤቭሪዋን። አፕሮቹ በሌላ ስያሜ ሲጠራ ምን ይባላል? ከግለሰባዊ ጥቅም ይልቅ የጋራ ጥቅምን ማስቀደም በራሱ ጥሩ ነው የሚለው። ለምሳሌ ሲስተም ኦፍ ሎው የህግ ሲስተማችን ካየነው ለብዙሃኑ ነው ፎር ኤ ኮመን ጉድ። ስለዚህ በጣም ኢት ኢዝ ዘ ቤስት ኢፌክቲቭ ፖሊስ ኤንድ ፋየር ዲፓርትመንትን የእሳት አደጋ ምናምን ተቋማትን ተመልከቱ። ከግለሰብ ይልቅ ለማህበረሰብ ነው የተቋቋሙት። ጥሩ ናቸው። የጤና ሄልዝ ኬሮቻችንን ወይም ደግሞ የመንግስት መስሪያ ቤት የምንላቸውን የመንግስት ትምህርት ቤት የምንላቸውን ተመልከቱ። ለአንድ ግለሰብ ለፕራይቬት አይደለም የተቋቋሙት ቱ ኤቭሪዋን ለሁሉም ሰው የሁሉም ሰው ዌልፌር ደህንነት ለማስጠበቅ ነው። ስለዚህ ምንድነው ጉድ ነው እያለ ያስቀምጠዋል ማለት ነው። ሶ ኢቲስት ጆን ራውልስ የሚባል ሰውዬ ታዲያ የሚባል ሰው ኮመን ጉድ ምንድን ነው የሚባለውን ነገር ዲፋይን ሲያደርግ ምን ብለዋል? ሰርቴን ጀነራል ኮንዲሽን ዛት ሃቭ ኢኳሊቲ ቱ ኤቭሪዋንስ አድቫንቴጅ ነው። የሆኑ ኮንዲሽኖች አሉ። እነዛ ኮንዲሽኖች ለሁሉም ሰው እኩል ጥቅምና አድቫንቴጅ ሲሰጡ ከላይ ያነሳናቸው ምሳሌዎች ለዚህ በቂ ናቸው። የህግ ሲስተም ካየን ዛት አር ዘይ ጊቭ ኢኳል አድቫንቴጅ ፎር ኤቭሪዋን አይደለ? ለሁሉም ሰው እኩል። የመንግስት ትምህርት ቤትን ተመልከቱ። ሁሉም ኢኳል አድቫንቴጅ ቱ ኤቭሪዋን ይሰጣሉ። ሄልዝ ኬር ተመልከቱ። ፋየር ዲፓርትመንት፣ ፖሊስ
ኦፍ ተመልከቱ ኢኳሊ በቃ ለኤቭሪዋን አድቫንቴጅ የሚሰጡ ናቸው። ታዲያ በነ ጆን ራውልስም ገለጻ ኮመን ጉድ ምን ማለት ነው? የሆኑ ኮንዲሽኖች አሉ ዛት አር ኢኳሊ ቱ ኤቭሪዋንስ አድቫንቴጅ ማለት ነው። ስለዚህ በዚህ እሳቤ መሰረት የኮመን ጉድን እናስቀድም፣ የጋራ የሆነውን ነገር እናስቀድም ስለሆነ ከግለሰብ while respecting and valuing the freedom of individual ከግለሰብ መብትና ጥቅም ይልቅ pursue their own goal ሰዎች የጋራ ጥቅማቸውን ከማሳደድ ከመፈለግ ይልቅ the common good approach challenges us also to recognize and further those goals we share in common በጋራ የምንወስናቸው በጋራ የምንይዛቸው ነገሮች እውቅና እና ሪኮግኒሽን ሊሰጣቸው ያስፈልጋል ይለናል ማለት ነው። the principle of common good approach states ስለዚህ ጠቅለል ባለ ሁኔታ the principle of the common good approach ምን ያነሳል የሚለውን እሳቤ ስንመለከት what is ethical is advance the common good ስነ ምግባራዊ ብለን የምናነሳው ወይም ጉድ ጥሩ ነው ብለን የምናነሳው ነገር የጋራ የሆነ ጥቅምን የሚያስጠብቅ ሲሆን ነው ወይም ደግሞ የጋራ ጥቅምን አድቫንስ የሚያደርግ ሲሆን ነው ተብሎ ይነሳል ማለት ነው። እሺ ሌላው ሶስተኛው ደግሞ ዘ ራይት አፕሮች ተብሎ የሚነሳው ነው። ዘ ራይት አፕሮችን እንመልከት። ሶስተኛው ዘ ራይት አፕሮች ሩትስ ኢን ዘ ፊሎሶፊ ኦፍ 18th ሴንቸሪ ቲንከር ኢማኑኤል ካንት የኢማኑኤልን የ18ኛው ሴንቸሪ ጊዜ ይዞት የተነሳውን ሀሳብ ይዞ የሚነሳ ሲሆን others like him who focused on the individual's right to choose for her or himself ምን የሚል እሳቤ ነው? ራይት ማለት መብት አይደለም። ዘ ራይት አፕሮች ራይት ዌይን እንግዲህ ስንመለከት ፎከስ የሚያደርገው የግለሰቦች መብት ላይ ነው። ግለሰቦች ዘ ራይት ቱ ቹዝ ፎር ሄር ኦር ሂምሰልፍ የራሳቸውን መብት የራሳቸውን ፍላጎት ማስጠበቅ እንዲሁም ማስከበር ይችላሉ ከሚል እሳቤ የተነሳ ነው ማለት ነው። ምን ይላል? ዋት ሜክስ ሂውማን ቢንግስ ዲፈረንት ፍሮም ሜኒ ቲንግስ ኢዝ ሰዎችን ከሌሎች ነገሮች የሚለየን ነገር ቢኖር peoples have a dignity based on their ability to choose freely what they will do with their life ሰዎች በህይወታቸው ማድረግ የሚፈልጉትን ነገር የመምረጥ ምን አላቸው? መብት አላቸው። እንዲሁም they have a fundamental moral right to have these choices respected በህይወታችን የመረጥነው ነገር ደግሞ ይከበረልን ዘንድ የፈለግነውን ቹዝ የማድረግ ነገር አለ። ያ ነገር ይመረጥ እኔ በዚህ ዌይ ነው መከበር የምፈልገው እኔ በዚህ ዌይ ነው መኖር የምፈልገው ካልን በሌሎች ሰዎች ዘንድ ያ ይከበረልን ዘንድ የማድረግ ምን አለን? መብት አለን። ሞራል ራይት አለን ነው የሚለው። ሶ ፒፕል አር ኖት ኦብጀክትስ ቱ ቢ ማኒፑሌትድ ሰዎች እኛ ቁሶች አይደለንም ማኒፑሌት የምንደረገው። ስለዚህ ኢት ኢዝ ኤ ቫዮሌሽን ኦፍ ሂውማን ዲግኒቲ ቱ ዩዝ ፒፕል ኢን ኤ ዌይ ዘይ ዱ ኖት ፍሪሊ ቹዝ ሰዎች ባልመረጡት መንገድ መኖር የለባቸውም። ስለዚህ መብታቸው ነው ነው የሚለው። ታዲያ ራይት የሚባለው ኢንዲቪዥዋል የሚባለውን ራይት ሞር የሚያወጣ ከሆነ ሪሌትድ ራይት ኤግዚስት ቢሳይድ ዘ ቤዚክ ዋን ብለን የምናነሳቸው ኮንሰፕቶች አሉ። እነዛ ምንድን ናቸው? አንደኛው ዘ ራይት ቱ ዘ ትሩዝ ነው። እነዚህ እሳቤዎች አሁን የምናነሳቸው አራት እሳቤዎች በደንብ ልብ በሉ በምርጫ ይመጣሉ ወይ በትሩ ፎልስ ሳይመጡ አይቀሩም እነዚህ አራት ምርጫዎች። ስለዚህ ከቃላት በላይ ሀሳብን ያዙ። በብዛት ሲያመጡ ቃል በቃል ሳይሆን ሀሳብ እየቀየሩ ነው ፈተና ላይ የሚያመጡት። ለመሸወድ የመሞከር እንትኑ በጣም ሰፊ ነው። የመጀመሪያው ዘ ራይት ቱ ዘ ትሩዝ። ዘ ራይት ቱ ዘ ትሩዝ ማለት we have a right to be told the truth እኛ ሰዎች እውነቱ ይነገረን ዘንድ ምን አለን? መብቱ አለን። and to be informed about matters that are significantly affect choices በቃ ከኛ ጋር የሚያያዝ ከኛ ጋር የሚሆን ነገር እኛን የሚነካ ነገር ከሆነ we have the right to be told the truth እውነቱ ይነገረን ዘንድ ምን አለን? መብት አለን። ሌላው the right to privacy ነው። the right to privacy ደግሞ ማለት right to do, believe and say whatever we choose in our personal life and so long as we don't not violate the right of others የሌሎችን መብቶች ጥቅም እስካልነካን ድረስ የራሳችንን አስተሳሰብ the right to የፈለግነውን የማድረግ the right to believe የፈለግነውን የማመን the right to say የፈለግነውን የማለት ምን አለን? መብት አለን። as long as we don't not violate the right of others የሌሎችን መብት እስካልነካን ድረስ። ሌላው the right not to be injured the right not to be injured ያለመጎዳት መብት አለ። the right not to be harmed or injured unless we freely and knowingly do something to deserve punishment or we freely and knowingly choose the risk such injuries እንግዲህ
ያለመጎዳት በማንም ሃርም ያለመደረግ በማንም ኢንጁር ያለመደረግ ራይት አለን መብት አለን የሚከበርልን ዘንድ መብታችን ነው የሚለን። ሌላው አራተኛው ዘ ራይት ቱ ዋት ኢዝ አግሪድ ነው። ዋት ኢዝ አግሪድ ደግሞ ማለት ዘ ራይት ቱ ዋት ሃዝ ቢን ፕሮሚስድ ቃል የተገባልን ነገር ይፈጸምልን ዘንድ those with whom we have freely entered into contract or agreement በኮንትራክት በአግሪመንቶቻችን የተቀቡልን ቃሎች ይፈጸሙልን ዘንድ ምን አለን መብት አለን ማለት። ስለዚህ ዘ ራይት አፕሮች ከካንት ኢማኑኤል ካንት የሚያነሳው ሀሳብ ማለት ነው። አራቱ ሳቢዎችን በዚህ መልኩ ያስቀምጣሉ። In deciding whether an action is moral or immoral using this approach we must ask ታዲያ በዚህ ሳቤ መሰረት አንድ ነገር ስነ ምግባራዊ ነው ወይስ ስነ ምግባራዊ አይደለም ኢሞራል ነው የሚለውን ነገር ዲሳይድ ለማድረግ የምንወስደው አፕሮች ወይም የምንጠይቀው ጥያቄ የሚሆነው ምን መሰላችሁ? does the action respect the moral right of everyone? ድርጊቱ የብዙሃኑን ሰው መብት ጠብቋል ወይ እያልን ነው የምናነሳው። ምክንያቱም ራይት አፕሮች ነው አይደለ ያልነው። ስለዚህ ከዚህ ጋር ሞር ሪሌትድ ሊሆን ይገባዋል ማለት ነው። እሺ በተመሳሳይ ለዛሬ የነበረንን ቆይታ እዚህ ጋር ገታ እናድርግና በቀጣይ ቱ ሁም ኦር ዋት ዳዝ ሞራሊቲ አፕላይ ለማንና ሞራሊቲ አፕላይ የሚሆነው በምን መልኩ ነው የሚለውን ነገር የምንመለከት ይሆናል ማለት ነው። እስከ አሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ እስከምንገናኝ ድረስ ቻው ቻው።